በረከት ኃይል አለው። መጽሐፍ ቅዱስ ላይ ስትሄዱ በበረከትና በበረከት ቃል በምርቃት ቃል በኃይል በጣም ነው የሚያምኑት። ምክንያቱም ዘመናቸው ላይ ምን ይላል ይሰራል። ለእግዚአብሔር የሰው ልጅ በሙሉ የፈጠረው ለበረከት ነው። ሙላት በሆነበት ኤደን ገነት ሁሉ በተፈጠረበት ሁሉ በሞላበት ማርም ወተትም ሁሉ በረከት በታዘዘበት ኤደን ገነት ውስጥ እግዚአብሔር ማንን ፈጠረ? ሰውን ፈጠረ። መልከጼዴቅ አብርሃምን በምን ይላል? በሁሉ ባረከው። ዘፍጥረት 12 ላይ ስትመለከቱ እግዚአብሔር አብርሃምን መጣና ከዘር ከነገድ ተለይተ ውጣ ካለው በኋላ ምን አለው? የሚባርኩን እባርካለሁ፣ የሚረግሙን እረግማለሁ፣ በምትሄድበት ምድር ሁሉ አሰፋሃለሁ፣ እባርካለሁ እያለ እግዚአብሔር የበረከትን ቃል በአብርሃም ላይ ሲናገር እንሰማለን። ኢየሱስ ያድናል። ኤሳውና ያዕቆብ መካከል የምታዩት የበረከትን ፍልሚያ ነው። እናትየው መጣች፣ አባት ሊመርቅ አባት ሊባርክ ነውና የሚወደው ምግብ ለወንድም ልኮታልና ያዘጋጅልሃለሁ አለች። እናትየው የሚወደውን ምግብ ሚስት ስለነበረች ታቅ ስለነበር አዘጋጀችለት። ያዕቆብም ገብቶ የወንድሙን በረከት ሲወስድ እናያለን። ኢየሱስ ያድናል። አብርሃምን እግዚአብሔር እንደባረከው፣ አብርሃም ደግሞ ይስሐቅን እንደባረከው፣ ይስሐቅ ደግሞ ያዕቆብን ሲባርክ እናያለን። እናገሯቸው የሚወጡ እያንዳንዱ የበረከት ቃል እያሳደዱ ሲያገኛቸው እያሳደደ ሲይዛቸው እናያለን። አብርሃምን እግዚአብሔር የሚረግሙን እረግማለሁ የሚባርኩን እባርካለሁ ብሎ እንዳለው እዚህ ጋር ደግሞ ይስሐቅ ልጁን ያዕቆብን ሲባርከው ታያላችሁ። የሚባርኩ ይባረኩ የሚረግሙ ይረገሙ እያለ ሲባርከው ታያላችሁ። ደስቲኒያቸው ፍጻሜያቸውን የሚቀይረው የሚወጣባቸው በረከት እንደሆነ እንጂ የሚሰሩት ስራ የሚያርሱት ግብርና ወይ የሆነ ነገር የሚያከማቹት እንዳልሆነ ያምናሉ። ስለዚህ የሚያምኑት ምንድነው? በበረከት ቃል አባቶቻቸው በሚባርኳቸው ከነሱ በሚወጣ ቃል ነጋቸው እንደሚወሰድ ጠንቅቀው ያውቃሉ። እግዚአብሔርም አዳምን እንዲገዛት ምን አደረገ? ባረከ። በምድር ሁሉ ያለ ሁሉ ምን ይበል? ይገዛል። አዳምም እያንዳንዳቸውን እንደ ስማቸው እየጠራ ምን ይላቸው ነበር? ያዛቸው ነበር።